ሰላም ጤና ይስጥልን ውድ የከይረዲን ዩቲዩብ ቻናል ቤተሰቦቼ ዛሬም ባባበዱ ቪዲዮዎች ካች ብለናል። ቡም ቡም ሻካላካ ያልኩኝ ዛሬ ያባበዱ የሪአክሽን ቪዲዮዎችን ሰብስቤ ይዤ መጥቻለሁ። ቪዲዮዎቹን እንደምትወዳቸው ተስፋ ያደረኩኝ በቪዲዮ ፈታ ያላችሁና ሰብስክራይብ ማድረጋችሁን እንዳረሱ ያልኩኝ ሰላም ሁሉ ማኝላችኋለሁ። ወደ ቪዲዮ እንሂድ እስቲ። ተመስገን እቺንም ላላሳጣኸኝ። ሰላም ነው ማዘር? ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ ማማ ዝናሽ አንድ እንጀራ። ብር አንድ ብር። አይውንኩ እንጀራውን በዚህ አድርጉት። ደፋር እንጀራውን በዚህ አድርጉት። እዛው ያዙት። እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ነኔ ልጅ ጉረስ። አረ ማዘር ይኸውልህ ገዛ መጥቼ። አረ ችግር የለውም ማዘር ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር እርሶ ካሉማ። አንተም ድርሻህን እንካ። አረ ማዘር ችግር የለውም ይኸውልህ በላ ችግር የለውም ማዘር። ግልግል በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። አረ ማዘርዬ ቆዩ እኮ። አቤት ጠራችሁ? አረ ማዘር እንጀራው ቆየ። ደፋር ጎረሳችሁት እኮ። God have mercy upon us. Hi. Bombastic side eye. እንደዚህ ስታይኝ ገንዘብ የሌለኝ መስሎሽ ነው አማታናግሪ? Criminal offensive side eye. እንደምታይኝ እንዳልመስልሽ በጣም ሀብታም ሰው ነኝ። እሺ ጎልድ ዲገር ፕራንክ የሰራው ነበረ። ፈተናሽን ወድቀሻል። God have mercy upon us. ተጠቃልኝ ሰውዬ ያቺ ልጅ ላቃጥላት ፈልጌ ነው። ስልክሽን ብዬ እምቢ አለችኝ። ወንድሜ ማን ነው ይሄ? ኧረ እኔም አላውቅም። እብድ ነው መሰለኝ። ይርጣ ግን ይመስላል። ፍጻሜን እንደዚህ በቀላሉ ማደርገው ይመስላል። አልገልህም። ነገር ግን መጨረሻ ወደ ሌለው የእልቂትና የስቃይ ቦታ እሰድሃለሁ። በዛ እሳት ውስጥ ሆነ ሞትን ስትመኝ ሞት እንደ ሰማይ ይርቃል። በዛ ጣር ውስጥ ሆነ መኖር ስትመኝ ደግሞ ሞት እንደ ንፋስ ይዞ ይሻወራል። ቀንና ሌሊት በዛ ስቃይ ውስጥ ሆነ አንድ ነገር ታስታውሳለህ። ሀብታም አይቆየጉም እንዴ? ይከተለኝማ 3 ዱለት ነው የምሰራው። ሀብታም ልጅ መስየው ነው መሰለኝ። ቀበሌ ቤት ታውቂያለሽ አልሰጠውም ያለውን ሰው መስየው ነው መሰለኝ። ሊገለኝ ነው። እኔ እኮ ብቻዬን ላናግረው ነበር ግን ፈራሁኝ። ህዝብ ነው ሰውዬው። ድረሱልኝ የፈጠነ። ለዚህ ቀን ካልብላችሁ ምን ታደርጉልኛላችሁ? መጣው በቃ ሰው ነው ይዘህ መጣን በለው። መጣን ወንድም ያለው መጣን በለው። ወንድማችን ያልሆኑ መጥኝቼ መጣችሁልኝ። ለአንድ ብርቱ ሁለት ከንቱ ነው። ግቡት ና ግቡ። ይሄ ጅብ ጥላ ሄዳችሁ እኔስ ብቸኛ ነኝ እኔስ ብቸኛ። ጤና ይስጥልኝ እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሸን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር። ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ፣ አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት፣ ቦምብ በቀዝቃዛ። እነዚህ ብቻ ናቸው አሉ? አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላ ሰው ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ
ኮምቦ አሪፍ ነው፣ ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣል። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ አመስ ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከኖር ትንሽ አትታገሱም? ምን አገባኛው? ለኢንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ነው። ዝም ብለህ እንዳብናታ ተጨቃጨቂ። ደግሞ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሹ የቱ ጋር? አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አረጋል። ውረዱ ወይ ውረዱልኛ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ ህዝብ ትራንስፖርት መስጫ ነው። ውረዱልኝ። ባለቤቴ ፈልገው ነው ንገረኝ፣ አትዋሸኝ። ፈጣሪ ሆይ ሁለት አበዛብኝ፣ እኔ አልቻልኩም። ማዘር ምሳም የለም እንዴ? የኔ ልጅ እርምህን አውጣው። ሰውየውም የሞተው በረሃብ ነው። ሰውዬ ባል ነው እንጂ ሞቶብኝ አይጤ ሞቶብኝ መሰለህ እንዴ? ዝርዝር ሳንቲም ሰጠኝ። ባል ሲሞት ከ1000 ብር በታች አይቻልም። ሂዱታ እማማ ዝናሽ ቀብር አስፈጻሚዎቹ ሬሳ ለመሸኘት 50 ሺህ ብር ብለዋል። 50 ሺህ ብር? አዎ 50 ሺህ ብር ብለዋል። ሬሳ የምትሸኙት እስከ ገነት ነው እንዴ? እንዴ 50 ሺህ ብር ይለኛል እንዴ? ነው ወይስ ገነት በክፍያ ነው የሚያ እንዴ? ዲያስፖራ ልጅ ደወለ። ሄሎ ልጄ፣ እንዴት ነህ ልጄ? አሜሪካ እንዴት ናት? ይመስገን። ያው አጥንታችን ቆሞ እየሄደ ነው። ደግሞ ፎቶህን አይቼ ወፍረሃል፣ የሞተ በሬ ያክልሃል። የት ሆነሽ ነው? በኢትዮጵያ ንግድ ባንክ በኩል በዳሽን ባንክ አርጌ አቢሲኒያ ባንክ አጠገብ ያለው ገበያ እየሄድኩ ነው። ልጄ ግማሽ ነው አሜሪካ የምትወስደኝ። ይኸው አሜሪካ ወስድሻለሁ እያል እኔ 3 መንግስት አየሁ። አሁን የደወልኩልሽ ልወስድሽ ነው በአጭር ቀናት ውስጥ። እንዴት ሆነው እድሜ ለሳፊና? አዎ ዘንድሮ ግን ሰው በግ ይገዛል። ስሜኔ ልጄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። እና ዋጋው ስንት ነው የምትለኝ? ይሄ በግማ 15 ሺህ ብር ነው። 15 ሺህ ብር? አዎ ነው ወይስ የሚሮጥበት ኪሎ ሜትር ነው? 15 ሺህ ብር ማገዝቼ ሳላን ነበር መብላት የነበረብኝ። ቶሎ ብላና እቤት ሄደህ ከልጆቼ ጋር ትጫወታለህ። ስሜኔ ልጅ ቤት ሰደኝ ከፍላለሁ። እሺ እንዴ በጉንህ ልታስገባው ነው እንዴ? ከኋላ ነው አጠገብ ገቢና አስገባው እንጂ። እንዴ ጋቢናማ አይሆንም። ስንት ብር እንደገዛ ብታውቅ ኖሮ ታስነዳው ነበረ። አይ ልጄ አንተ እኔን መች ዞር ብላ አየኸኝ? ቢስሚላህ ሰደቀላሁ አልዓዚም። እንዴ ማዬ ኦዲሽን እንዴት ነው ያደረግሽው? ትክክል እኮ አይደለሽም እንዴ ልጄ። ውሃውን እኮ ሁሉም የኡዶ ሰውነቴ ላይ አዳውሻለሁ። ታዲያ ማዬ እንደዛ ሆኖ ሳለ አንቺ እኮ ግን የኡዱ ሸጡን የጠበቅሽ አይደለም እንዴ? እኔ በስራ ስርዓት አይደል እንዴ ያረኩት? አይደለም እኮ ማዬ። አንድ ሰው ኡዱ ማድረግ ከፈለገ ቅደም ተከተሉን መከተል አለበት። ያለ ኡዱ እኮ ሰላት የለም። አይ ልጄ አንተ እኔን መች ዞር ብላ አየኸኝ? የአንተን መቅራትና የአንተን መስገድ ነው። ኡዱ እንደዚህ ነው የሚደረገው፣ ሰላት እንደዚህ ነው የሚሰገደው ብለህ አስተምረህን ታውቃለህ? ስራ ስለሚበዛብኝ አንቺንም ረሳሁሽ። ግን እኮ ማዬ ሙሰላ ኤአይ አርቲፊሻል ኢንተለጀንስን በመጠቀም ማንኛውም እስላማዊ ጥያቄ ከጠየቅሽ መልስ በአማርኛ ወዲያውኑ ይመልስልሻል። እውነትህን የኔ ልጅ? አጠቃቀሙን ላሳይሽ። ፕሌይ ስቶር ላይ በመግባት ሙሰላ አፕሊኬሽን በማለት ሰርች እናደርጋለን። በመቀጠልም አፕዴት ወይም ኢንስታል በማድረግ ወደ ሙሰላ አፕሊኬሽን እንገባለን። በመቀጠል እዚህ ጋር ያለችውን 3 ነጥብ በመንካት ሙሰላ ኤአይ የሚለውን እንጫንና ሎጊን እናደርጋለን። ሎጊን ካደረግን በኋላ በፈለግነው ቋንቋ ማንኛውም ጥያቄ ይመልስልናል። ሁላችንም የኛ መቅራትና መስገድ ነው እንጂ የሚያሳስበን የእናትና የአባቶቻችን ኢማን አያሳስበንም። ግን ለምን? ምን ልታዘዝ? የሳር ጁስ አለሽ እንዴ አባ? የሳር ጁስ? አረ እንደዚህ ነገር የለም። አሳ ተደብድቦስ? ምን ነው እንደዚህ? ይኸውልሽ ጀላስ የእነሱን ታያቸው ከጅምን የመጣ ነውና ማለት ነው። ለጅሚውን ባይሆን አለ የአንበሳ ስጋ
የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደኛ ማለ አንተ ትንሽ 1-2 ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ምን? አይ የለመር ነው ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምንድን ደርዘሞላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልጅ ልማ ከዚህ በላይ ሰው በቃ እሺ፣ የተለመደውን በቃ ለሊትሯ ልታመሹበት ያው ያን አንተ ምን አርግ ነው የምትለን? ታው አላየሁሽም ፍቅሬ አለ። ሰላም ነው እንዴ? እንዴት ነህ? ቀይ ልጅ ገብታለች አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ አሁን? እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። ምንም ማድረግ አልችልም ወንድሜ አይደለ? አዎ። እሺ አሁን ነው ኮንድ ጋር የገባችሁ። በግተራ ጉድጓዱን ታውቃለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ 12 ሰዓት ይወጣሉ። እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አገባኝም። ይኸው ሽርጤን አውጣው። በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ። ሂዱ ነው 3ኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናትህ። ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናትህ። እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን ሰው እንጠይቃለን፣ መንገድ ላይ ምናምን ሰው እንጠይቃለን። ችግር የለውም። አንቺ ደግሞ ምንድነው? ማን አለ እዚህ? ችግር የለውም። ማን አለ እዚህ? ምንድነው? ለምን የምታስቸግራት? ምን አገባ? ማረኝ ያስቸግረሽ መስሎኝ ነው። መግደርደር አይቻልም እንዴ? እንዲህ ነው እንደምትደረደሪ ንዳ። በቃ አንተ ዝም ብለህ ምንድነው የምትለው? ኧረ አንቺ ችግር የለውም። ምን ሆነሽ ነው እንዴ? አንተ ልታሳድረው ነው እንዴ? እጅን እንደ አንተ ምን አገባ? እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ አምጣ፣ እጅን አምጣ። ዞር ብለና በእናትህ ምን እንደምታየው? ጉዴ ዘመኑ ከፍቷል። አሬ ለአንተን ነው የምንጠብቀው። ውርስ ክፍፍል እባክህ። አይዞህ ውርስ ክፍፍል። አይዟችሁ፣ ሁላችንም ድርሻችን ደርሰናል። እሺ አይዟችሁ፣ ሁላችንም ድርሻ። ግን እንደሚገርመኝ ታውቃላችሁ? የሀያታችን ብልጠት የሀያታችን ጓደኞቹ የዛኔ አሸሻው ገዳሜ ሲሉልህ ሲጨፍሩ ምንም ያክል መሬት አይተዋል። ያዘልን መሬት አይተዋል። ሩጥ አጨርሶም ያዘልን መሬት ሽጬ ከሀገር መውጣት እፈልጋለሁ። ሽጡልኝና ከሀገር በዚህ ጊዜ ከሀገር ኢትዮጵያስ መቀየር ትችላለህ ወንድሜ መስመር አትለፍ። እሺ አንተ ሰላም አህመድ፣ እኔም እንደሱ ነው። በቃ መውጣት ነው ፈልገው ከሀገር ይፈድ ነው ማለት። ኧረ ኢትዮጵያስ መቀየር እንችላለን ወገን። ምን ታረግበት ነው ብሩ? ይኸውልህ እኔ ድርሼ እንዲያስኩኝ ማለት ነው ከካቮድ ኮሜርሻል ማለት ነው ካሳንቺስ ላይ ደግሞ ሽሮ ሜዳ ላይ ሱቄን ገዝቼ